ሰላም ጤና ይስጥልኝ። ዛሬ በአሜሪካ ታሪክ እጅግ አስከፊና ሰፊ የተባለለት የክረምት አውሎ ንፋስ የምስራቁን የአገሪቱን ክፍል ክፉኛ እያናወጠ ይገኛል። ፌርን ተብሎ የተሰየመው ይህ አውሎ ንፋስ ከቴክሳስ እስከ ሜይን ድረስ 3000 ኪሎ ሜትር በላይ የሚሸፍን ጥፋት እያደረሰ ነው። ሁኔታው እጅግ አሳሳቢ ደረጃ ደርሷል። እስካሁን ባለው መረጃ ከ1 ሚሊዮን በላይ ቤቶች እና የንግድ ተቋማት የኤሌክትሪክ አገልግሎት ተቋርጦባቸዋል። በተለይ በቴኔሲ፣ ሚሲሲፒ እና ሉዊዚያና ግዛቶች ያለው ሁኔታ አስከፊ ነው። ከ10 ሺህ በላይ በረራዎች ተሰርዘዋል። ዋና ዋና የአየር ማረፊያዎች ስራቸውን ሙሉ በሙሉ ለማቆም ተገደዋል። በሚያሳዝን ሁኔታ በብርድና በትራፊክ አደጋ ምክንያት እስካሁን የ7 ሰዎች ሕይወት ማለፉ ተረጋግጧል። ይህ አውሎ ንፋስ ከባድ የሚያደርገው የሚጥለው የበረዶ መጠን ብቻ ሳይሆን የሚፈጥረው የአይስ ክምችት ነው። ዛፎችና የኤሌክትሪክ ገመዶች በበረዶ ክብደት ምክንያት እየተሰባበሩ ይገኛሉ። መንገዶችም ወደ መስታወትነት ተለውጠዋል ማለት ይቻላል። ይህም መኪና መንዳት ቀርቶ በእግር መጓዝም አደገኛ አድርጎታል። ፕሬዝዳንት ትራምፕን ጨምሮ ከ20 በላይ የግዛት ገዢዎች የአስቸኳይ ጊዜ አዋጅ አውጀዋል። የብሔራዊ ጥበቃ ሰራዊት ናሽናል ጋርድ ድጋፍ እንዲያደርግ ታዟል። ትምህርት ቤቶች እና የመንግስት መስሪያ ቤቶች ዝግ ሆነው እንዲቆዩ ተደርጓል። በእነዚህ አካባቢዎች የምትገኙ ኢትዮጵያውያን ወገኖቻችን እባካችሁ አስፈላጊ ካልሆነ በስተቀር ከቤት አትውጡ። በቤታችሁ ውስጥ በቂ ምግብ፣ ውሃና የእጅ ባት ማዘጋጀታችሁን አረጋግጡ። ሞቅ ያለ ልብስ መልበስና የሙቀት አማራጮችም በጥንቃቄ መጠቀም እንዳትረሱ። ስለ ሁኔታው ተጨማሪ መረጃዎች እንደደረሱን ይዘንላችሁ እንመለሳለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ወቅታዊ መረጃዎችን ይከታተሉ። ሰላም ቆዩልኝ።